ማይልስ ሉዊስ ስኬሊ በአርሰናል ቤት ኮንትራቱን ለማራዘም ተቃርቧል። ታዲያ ስኬሊም በአዲሱ ኮንትራቱ ከወጣት ውድ ተከፋዮች ተርታ የሚያደርገው እንደሚሆን ዴቪድ ኦርንስታይን ዘግቧል። ኢንተር አሁንም ከማንቸስተር ዩናይትድ ራስሙስ ሆይሉንድን ለማስፈረም ንግግር እያደረገ ነው። ኢንተሮች ውሰትን ይመርጣሉ። ነገር ግን ይህ የማይቻል ከሆነ እሱን ለመግዛት በዝቅተኛ ዋጋ እንደሚደራደሩ ፋብሪዚዮ ሮማኖ ተናግሯል። የቤንጃሚን ሴሽኮ ወኪል ኤልቪስ ባዛኖቪች ስለ አርሰናል፣ አርቢ ላይፕዚግ እና ሌሎች ጉዳዮች እንዳነሳው ከሆነ ግልጽ የሆነ እቅድ አለን። ላይፕዚግ ግን በጭራሽ እንዲጨነቁ አናደርጋቸውም። ነገሮችን በትክክለኛው መንገድ እናደርጋቸዋለን ወይም ደግሞ የማይሆኑ ከሆኑ አናደርጋቸውም። ሴሽኮ ልዩ ለሆነ ክለብና ልዩ ለሆነ ፕሮጀክት ብቻ ሲል ይለቃል ሲል ተናግሯል። ቼልሲዎች በዚህ ክረምት ኒውካስልን እያነጋገሩት ያለውን የብራይተኑን ዣኦ ፔድሮን ኢላማቸው ውስጥ ከተውታል። ስለ ሁኔታው ለማሳወቅ የመጀመሪያ ግንኙነቶች የተካሄዱ ሲሆን ፔድሮ በግንቦት ወር ላይ እንደተገለጸው በዚህ ክረምት መልቀቅ ይችላል። ኒውካስል ዣኦ ፔድሮን ለማዘዋወር ንግግር ለመጀመር በዚህ ሳምንት ብራይተንን አነጋግሯል ሲል ፋብሪዚዮ ሮማኖ ተናግሯል።